ሰላም ዩቲዩብ ከዚህ ቀደም በሰራውላችሁ ቪዲዮ እቅድ ማውጣት በሚለው ቪዲዮ ላይ እንዴት እቅድ ማውጣት እንችላለን፣ ምን አይነት አፕሊኬሽን ብንጠቀም ይጠቅመናል የሚል ኮሜንት ወይም ደግሞ እቅድ እንዴት ማውጣት እንደምንችል አወጣጡን አሳየን የሚል ኮሜንት አድርጋችሁልኝ ነበር። ስለ ኮሜንታችሁ አመሰግናለሁ። በዛሬው ቪዲዮአችን እንዴት ፕላነር ዴይሊ ፕላነርን ማዘጋጀት እንችላለን የሚል ቆይታ ይኖረናል። በዚህ ቆይታችን ቲክቲክ የሚባለውን አፕሊኬሽን የምንዳሰስ ይሆናል ማለት ነው። ይህ አፕሊኬሽን በዓለም ላይ ከ4 ሚሊዮን በላይ ሰዎች የሚጠቀሙት ድንቅ አፕሊኬሽን ሲሆን ይህንንም አፕሊኬሽን በመጠቀም እቅድ ማውጣት ትችላላችሁ። በዛሬው ቪዲዮ ላይ እንዴት ይህንን አፕሊኬሽን ከአውርደን እንዴት ተጠቅመን ምን አይነት ጥቅሞችንም እናገኛለን የሚለውንም የምንመለከት ይሆናል ማለት ነው። አፕሊኬሽኑ ቲክቲክ ይባላል። ፕሌይ ስቶር ላይ በመሄድ ማውረድ ይቻላል። ለአንድሮይድ ተጠቃሚዎችም ለአይኦኤስ ተጠቃሚዎችም እጅግ በጣም ምርጥና ድንቅ አፕ ነው ማለት ነው። ሶ ፕሌይ ስቶር ላይ ሂዶ ቲክቲክ በማለት የሚመጣልንን አፕሊኬሽን ማውረድ፣ ከዛም በመቀጠል ያወረድነውን አፕሊኬሽን መክፈት ነው። ቀላል ነው፣ በጣም እጅግ በጣም ቀላል አጠቃቀም ነው ያለው። ከከፈትነው በኋላ ውስጡ የፕላስ ሳይን አለች። ያቺ የፕላስ ሳይን ዴይሊ ታስክ የምንሰራበት ሲሆን ይህም ደግሞ ለምን ያገለግለናል? የዕለት ውሏችንን የዕለት አጠቃላይ ጆርኒያችንን ትራክ እንድናደርግ፣ ሰልፍ አዌርነሳችን እንዲያድግ፣ እንዲሁም ደግሞ አጠቃላይ ማኔጅ የሆነና የዋል ፈሰስ ውሎ እንዳንውል ያግዘናል ማለት ነው። ሶ መጀመሪያ አወረድነው ከፕሌይ ስቶር ላይ ፕላስ ሳይኗን ተጭነን አስገባን። በየቀኑ በቀን ልንሰራ የምንችለውን ታስክ ካስገባን በኋላ አንደኛ ላይ ለምሳሌ ኤቭሪ ዲቴል ባስቀምጥ 1 ሰዓት ተኩል ከእንቅልፌ እነሳለሁ እስከ 2 ሰዓት ተኩል ፊቴን ታጥቤ ምናምን ጨርሳለሁ የሚለውን ነገር ካስቀመጠን በኋላ ወደ ቀጣይ እንሄዳለን። ትምህርት ቤት ከዚህ ሰዓት እስከዚህ ሰዓት እቆያለሁ። ትምህርት ቤት በምቆይበት ሰዓት በዚህ ሰዓት ላይ አጠናለሁ። ሰራተኛም ከሆንን ከዚህ ሰዓት እስከዚህ ሰዓት ይሄኛውን ዴሊጌት የተደረገልኝን ታስክ አጠናቀቃለሁ። ከዛ በመቀጠል ይህን እሰራለሁ ብለን ኤቭሪ ዲቴል እናወጣለን ማለት ነው። ይህንን ካወጣን በኋላ ከዛ በኋላ ስኬጁላችንን ምን እናደርጋለን? ቼክ እናደርጋለን። አሁን ባወጣሁት እቅድ ተጉዣለሁ ወይስ አልተጓዝኩም የሚለውን ነገር ምን እናደርጋለን? እንፈትሻለን ማለት ነው። ሶ ይህንን ለማድረግ ይህንን ለመተግበር ምን ማድረግ ነው የሚጠበቅብን? አንደኛ ነገር በጎ ፍቃድ ሊኖረን ይገባል። በጎ ፍቃድ ማለት ተነሳሽነት፣ ፓሽኑ ሊኖረን ይገባል። ሞቲቬተር ልንሆን ይገባል ማለት ነው። ከዛ በኋላ አፕሊኬሽኑን አውርዶ መጠቀም እና ለአጠቃቀም ደግሞ እጅግ በጣም ቀላል ነው። አንደኛ ነገር ምንሰጠውን ነገር ለይተን ነው። ፕራዮሪቲ ከኢምፖርታንስ አንጻር ነው። አርጀንሲ ደግሞ ወዲያውኑ በፍጥነት ምላሽ ልንሰጠው የምንችለው የቱን ነው የሚለውን በመለየት ነው የምንሰራው ማለት ነው። ሶ ከዚህ ቀደም የታይም ማኔጅመንት ቪዲዮ ሰርቼላችኋለሁ። እቅድ ማውጣት እንዴት ይቻላል የሚለውን ቪዲዮ ሰርቼላችኋለሁ። ሶ እነሱን ቪዲዮዎች ሙሉን ብታዩ የተሻለ ነው። ምክንያቱም ታይም ማኔጅመንት ላይ እንዴት አድርገን የጊዜያችን አጠቃቀማችን እንዴት አድርገን ማስተካከል እንችላለን ነው። እቅድ ማውጣት ለምን ይጠቅማል? ማውጣታችን ምን አይነት አድቫንቴጅ አለው? ምን አይነት ደግሞ ባለማውጣታችን ምን አይነት ዲስአድቫንቴጅ ይኖረዋል? እቅድ አለማውጣታችን ምን አይነት ዲስአድቫንቴጅ ይኖረዋል የሚለውን ነገር በስፋት ከዚህ ቀደም ቪዲዮ ላይ ነግሬያችኋለሁ እና ያንን ቪዲዮ ቼክ አድርጉት ወደኋላ ተመልሳችሁ። ቲክቲክ አፕሊኬሽን እጅግ በጣም ጠቃሚ የሆነ አፕሊኬሽን ነው። እሱን አውርዳችሁ የዴይሊ ታስካችሁን በአግባቡ እየተከታተላችሁ ሰክሰስፉል እንደምትሆኑ አልጠራጠርም። ከዚህ በፊት ብዬው ነበረ፣ if you don't have a plan you have a plan to fail ብዬ ነበረ። እቅድ የለህም ማለት ለመውደቅ ለመሳሳት አስበሃል ወይም ደግሞ አቅድሃል ማለት ነው። ሶ ከእንደዚህ አይነት እሳቤና ከእንደዚህ አይነት ሙድ ወጥተን የተሻለ ኑሮ እንድንኖር እቅድ ማውጣት ይጠበቅብናል። ያንን እቅድ ደግሞ በምን ማስቀመጥ እንችላለን? በዚህ አፕሊኬሽን ተጠቅመን ማስቀመጥ እንችላለን ማለት ነው። ኤኒ ሀሳብ ካላችሁ ኤኒ ጥያቄ ካላችሁ ጻፉልኝ፣ ኮሜንት አድርጉልኝ። የዩቲዩብ አናላይቲክስ እንደሚያሳየው ደግሞ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁኝ ያላችሁት። ሶ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ምስጋናው አስራት ነበርኩኝ። አመሰግናለሁ።